የእግዚአብሔር ጄኔራሎች የስኬታቸው ምስጢርና የአንዳንዶቹም የውድቀታቸው ምክንያት። አዘጋጅ ሮበርት ሊያርደን። ትርጉም ዳንኤል ነጋሽ። አርታኢ ናታን ደምሴና ዘላለም ቸርነት። ተራኪ ስንታየው ጸጋዬ። ካትሪን ኩልማን። ክፍል 3 የተአምራት ጅማሬ። ካትሪን በእግዚአብሔር ቃል መረዳት ውስጥ በመሆን ፈውሳችንን የምንቀበለው ልክ ዳግም ልደትን በተቀበልንበት መልኩ መሆኑን ከተመለከተች በኋላ ክርስቲያኖች ከመንፈስ ቅዱስ ጋር ያላቸው ንብረት በሚመለከት ግንዛቤ እንዲያገኙ መርዳት ጀመረች። በ1947 ዓመተ ምህረት ላይ መንፈስ ቅዱስን በተመለከተ ተከታታይ ትምህርት ጀምራ የነበረ ሲሆን በመጀመሪያው ምሽት ላይ የሰጠችው ትምህርት በመገለጥ የተቀበለችው እንደሆነ ተናግራ ነበር። የሁለተኛው ምሽት አገልግሎቷ ወሳኝ የሆነ ክስተት የታየበት ሲሆን በአገልግሎቱ የተፈወሰ ሰው ልዩ የሆነ ምስክርነት ሊያቀርብ ችሏል። አንዲት ሴት ቀደም ባለው የምሽት አገልግሎት ላይ ማንም ሰው እጁን ሳይጭንባት በካትሪን የስብከት ጊዜ ውስጥ መፈወሷን መስክራለች። ይህች ሴት ከነበረባት እጢ መፈወሷን ካትሪንም አታውቅም ነበር። ይህ ሴት የምሽት አገልግሎቱ ከማለቁ በፊት ወደ ሐኪም ዘንድ በመሄድ ፈውሷን ልታረጋግጥ ችላለች። ከዚህም በተጨማሪ በቀጣዩ የሰንበት አገልግሎት ላይ በአንደኛው የዓለም ጦርነት ወታደር የነበረና በፋብሪካ ውስጥ ሲሰራ በገጠመው አደጋ አይኖቹ ታውረው የነበረ ሰው የአይኑ ብርሃን ተመልሶለት መመልከት ችሏል። ተግዳሮትና ክብር። በካትሪን አገልግሎት ላይ ፈውስ፣ ተአምራትና መገለጥ በጀመረ ጊዜ በሰንበት የአምልኮ ወቅት ከሚታየው ሕዝብ በላይ ጉባኤው እየጨመረ መጣ። እግዚአብሔር የካትሪንን አገልግሎት በታላቅ በረከት እየጎበኘ በሄደበት ወቅት የመንፈስ ቅዱስን ሥራ ለማሳነስና እንዲደበዝዝ ለማድረግ የሚጥር የጠላት ተቃውሞ መታየት ጀምሮ ነበር። የመጀመሪያው ተግዳሮት የመጣው በሚስተር ሜሎኒና የጸሎት ቤቱን ገንዘብ በሚያስተዳድሩ ሰዎች በኩል ሲሆን የሜሎኒ ጥያቄ አገልግሎቱን በተመለከተ የሚገኝ ማናቸውም ገቢ የሬዲዮ ስርጭቱን ጨምሮ በፐርሰንት ድርሻ ሊኖረኝ ይገባል የሚል ነበር። ካትሪን ይህን ጥያቄ ያልተቀበለችው በመሆኑ ጉዳዩን በተመለከተ ክስ እንደሚጀምር ሚስተር ሜሎኒ ማስፈራራቱን ተያያዘው። በዚህ ተቃውሞ ዙሪያ የነበሩ ሰዎች ከሜሎኒ ጋር ግንባር በመፍጠር የካትሪንን ስብሰባ ለማስተጓጎል አቅደው የአዳራሹን በሮች ቆለፉ። ከዚህም የተነሳ የከሰል ማዕድን ሰራተኞች በነበሩት የካትሪን ቤተክርስቲያን አባላትና በሚስተር ሜሎኒ ሰዎች መካከል ጦርነት ተከፈተ። የቤተክርስቲያኑ አባላት ቁልፎቹን በመስበር ስብሰባው እንዲቀጥል ያደረጉ ሲሆን ይህ ከፍተኛ የሆነ ውዝግብ መፍትሄ ሊያገኝ የቻለው አባላቱ ወደ $10,000 የሚጠጋ ገንዘብ በማሰባሰብ በቅርበት የሚገኝና የበረዶ መንሸራተቻ የያዘ ሕንፃ ከገዙ በኋላ ነበር። ሕንፃው የቀድሞውን የሜሎኒ ሕንፃ 2 እጥፍ ስፋት ያለው ሲሆን የእምነት መቅደስ የሚል ስያሜ ሰጥተውት አገልግሎቱን በጀመሩበት ዕለት በሰዎች መሞላት ጀመረ። በዚህ የ1947 ዓመተ ምህረት አስቸጋሪ ወቅት ላይ ሌላ አስደናቂ ነገር ተከስቶ ነበር። በአንድ ምሽት ካትሪን በመኖሪያ ቤቷ በር ላይ የማንኳኳት ድምፅ ሰምታ በከፈተች ጊዜ የከተማውን የፖሊስ ዩኒፎርም የለበሰ ሰው በበራው ላይ ቆሞ ታገኛለች። የመጣበትን ጉዳይም ሲያስረዳ የቀድሞ ባለቤቷ በኔቫዳ ግዛት ሆኖ ፍቺ እንደጠየቀና በዛኑ ዕለት ማለዳ ላይ ቢሮ በደረሰው መረጃ መሰረት ዝርዝሩ ተከሳሽ እንደሆነች የሚያስረዳ መሆኑን ነገራት። ካትሪን በፖሊሱ እጅ ያለውን ደብዳቤ እየተመለከተች አንገቷን እንደደፋች ቆየች።
ፖሊሱም የካትሪንን ሁኔታ በመረዳት አገልግሎቷን የሚካፈልና በእግዚአብሔር ተልካ ወደ ከተማው የመጣች አገልጋይ ለመሆኗ እርግጠኛ በመሆኑ ደብዳቤውን ራሱ ይዞ የመጣበት ምክንያት የፍቺ ጥያቄው በሚስጥር እንዲያዝ በማሰብ እንደሆነ አስረዳት። በወቅቱም እንደ ካትሪን አይነት ታዋቂ ሰዎች የሚፈጽሙት ፍቺ ወደ ዜና አገልግሎቶች ይላክ ስለነበር ጉዳዩን ለካትሪን የበለጠ ግልጽ በማድረግ ይህን የሕግ ሂደት በተመለከተ ከሁለቱ በስተቀር ማንም ሰው ወደፊትም ቢሆን ፈጽሞ ሊያውቅ እንደማይችል አስረግጦ ነገራት። ካትሪን ለፖሊሱ ስትመልስለት ባደረገው መልካምና ቅን ተግባር በቀሪ ዘመኗ ሁሉ እንደምታመሰግነው ነገረችው። የዚህ ሰው መልካምነት ካትሪንን ከከባድ ጭንቀት ሊያድናት ችሏል። ከ7 ዓመታት በኋላ የዜና ዘጋቢዎች ስለ ጉዳዩ ቢያውቁም የካትሪን አገልግሎት እያደገና በብዙዎች ዘንድ ተቀባይነትና ታዋቂነትን እያተረፈ በመሄዱ ጊዜው ባለፈበትና ባረጀ ዜና ተጽዕኖ ስር የሚወድቅ ማንም ሰው እንደማይኖር ግልጽ ነበር። እድሳት በተደረገለት የማምለኪያ ስፍራ ላይ ታላቅ የሆነ የፈውስ አገልግሎት ቀጥሎ ተጨማሪ የሆኑ ስብሰባዎች አጎራባች በሆኑ ከተሞችና ቢያንክስታውን ሆያ መካሄድ ጀመሩ። መንፈስ ቅዱስ ክብሩን ፈጽሞ ለራሱ የማይወስድ አገልግሎት በካትሪን ስብሰባዎች ላይ አግኝቶ ነበር። የካትሪን የቀድሞ ጸሐፊ ስትናገር ካትሪን ለእግዚአብሔር ታላቅ ፍቅር ነበራት። ከአገልግሎቷ በኋላ በማመልኪያ ስፍራው ላይ ቆሜ ወደ ሬዲዮ ክፍሉ ስመለከት ማንም ሰው በቦታው እንደማያያት በመገመት በጉልበቷ ተንበርክካ ስለ አገልግሎቱ እግዚአብሔርን ታመሰግንና ትባርክ ነበር ብላለች። አገልግሎቷ እያደገ ሲሄድና በእግዚአብሔር ሉዓላዊ ኃይልና ስልጣን ላይ የበለጠ ትኩረት ማድረግ ስትጀምር የእምነት አገልግሎቶቿ ላይ ለዘብ ያለ አቋም እየያዘች ሄዳ ነበር። የጸሎት ካርዶች፣ ለሕሙማን የተዘጋጁ ድንኳኖችና እጅ ተጭኖ እንዲጸለይላቸው የሚሰለፉ ሕሙማን አልነበሩም። ከእምነታቸው ማነስ የተነሳ ፈውስ ሊቀበሉ አልቻሉም በሚል ክስ ሰዎችን ኮንና አታውቅም። ሰዎች ትኩረታቸውን በኢየሱስ ላይ በማድረግ በአዳራሽ ውስጥ በተቀመጡበት ስፍራ ሁሉ ፈውሶች ይከናወኑ ነበር። የመቅደሱ ጣሪያ መውደቅ። በፒተርስበርግ ካርኒጌ የመጀመሪያው ስብሰባ ላይ የሕንፃው ዋና አስተዳዳሪዎችና ጠባቂዎች አዳራሹ ሰፊ ስለሆነ የታወቁ የኦፔራ ተዋናያን እንኳን ቢገኙ እንደማይሞላ ነግረዋት ነበር። ነገር ግን አዳራሹ መያዝ እስኪችል ድረስ መቀመጫዎች እንዲዘጋጁ ያዘዘች ሲሆን ፕሮግራሙ ሲጀመር ቦታው በሰዎች በመሙላቱ ምንም አይነት ባዶ መቀመጫ አይታይም ነበር። የመጀመሪያው ስብሰባ ከሰዓት በኋላ ሲካሄድ፣ ሁለተኛው ግን የተካሄደው በምሽት ነበር። በሁለቱም ስብሰባዎች ላይ አዳራሹ በርከት ባሉ ሰዎች ተሞልቶ ጂሚና ቻርልስ የሚባሉ ታዋቂ የሙዚቃ ባለሙያዎች በዚህ ስብሰባ ላይ በማገልገል የካትሪን የመጨረሻ አገልግሎት ድረስ በታማኝነት አብረዋት ሊቆዩ ችለዋል። የሬዲዮ አገልግሎቱ እየሰፋ ሄዶ በህዳር ወር 1950 ዓ.ም ላይ በፒተርስበርግ ቋሚ የሆነ ስፍራ እንዲኖር ህዝቡ ጥያቄ ማቅረብ ጀመረ። የካትሪን ቀኝ እጅ የነበረችው ሜጊ ሃርትነር እንኳን ሳትቀር ወደ ፒተርስበርግ እንዲዛወሩ ብትስማማም ካትሪን ለፍራንክሊን ህዝብ ከነበራት የጠበቀ ፍቅርና ብቻዋን በነበረችበት ሰዓት ከጎኗ ቆመው ያጽናኗትን በማሰብ ፈቃደኛ አልነበረችም። ነገር ግን ከእግዚአብሔር የሆኑ ምልክቶች ካትሪን ወደ ፒተርስበርግ እንድትዛወር መታየት ጀመሩ። ካትሪን ስትናገር የእምነት መቅደሱ ጣሪያ ካልወደቀ በስተቀር እግዚአብሔር ወደ ፒተርስበርግ እንድዛወር ሐሳቡ ነው ብዬ መቀበል ይቸግረኛል ብላ ነበር።
በ1950 ዓመተ ምህረት የምስጋና በዓል በሚከበርበት ወቅት ላይ ከባድ በረዶ ከመውረዱ የተነሳ በፍራንክሊን የሚገኘው የእምነት መቅደስ ጣሪያ ሊወድቅ ችሏል። ከ3 ሳምንታት በኋላም ካትሪን እስከ ሕይወት ፍጻሜዋ ድረስ ወዳገለገለችበት በፒተርስበርግ ወደሚገኘው የፎክስ ጸሎት ቤት አገልግሎቷ ሊዛወር ችሏል። ኤሚን መሆን እፈልጋለሁ። በ1950 ዓመተ ምህረት ውስጥ ዓለም አቀፍ አገልግሎቶች እያደጉ መጥተው ነበር። በቀጣዮቹ ዓመታት ካትሪን እግዚአብሔር የቤተክርስቲያን ሕንፃ እንድትገነባና አገልግሎቷ በአንድ ሕንፃ ውስጥ ተለይቶ እንዲገደብ እንዳልጠራት፣ ምናልባት አንዳንዶች የቤተክርስቲያን ሕንፃ ለመገንባት ተጠርተው ቢሆንም እርሷ ግን ከነርሱ አንዱ እንዳልሆነች ተናግራ ነበር። በእርግጥ ቤተክርስቲያን ብትገነባም የነበራት የተአምራት አገልግሎት ከዛ ይልቅ ገኖ የወጣ ነበር። በፒተርስበርግ ተመስርቶ የነበረው የካትሪን ኩልማን ዋና ቢሮ በውጭ ሀገር ለሚገኙና በአገር ተወላጅ መጋቢዎች ለሚመሩ 20 ቤተክርስቲያናት የገንዘብ ድጋፍ ያደርግ ነበር። ብዙዎች ለእርሷ ካላቸው ፍቅርና አክብሮት የተነሳ መጋቢ እያሉ ቢጠሯትም ካትሪን ግን በእረኝነት ቢሮ እንድታገለግል የተጠራች አልነበረችም። ከዴንቨር ቆይታዋ በኋላ በመጋቢነት አላገለገለችም። ካትሪን ስትናገር በኤፌሶን 4:11 ላይ በሚገኙ በአምስቱም ቢሮዎች እንድታገለግል እንዳልተጠራች ሲሆን ራሷን የጌታ ባሪያ አድርጋ በመቁጠር ትመላለስ ነበር። የካትሪን የቅርብ ጓደኞች በአገልግሎቷ መጀመሪያ ላይ የወደፊቷ ኤሚ ሲምፕል ማክፈርሰን የመሆን ዕቅድ እንዳላት ስትናገር መስማታቸውን ይናገራሉ። በሎስ አንጀለስ የፎርስኩዌር ቤተክርስቲያን መስራች የነበረችው ኤሚ ለካትሪን እንደ ፋና ወጊ አገልጋይና ተምሳሌች የነበረ ሲሆን በፎርስኩዌር ቤተክርስቲያን ኤሚ በነበራት አገልግሎት ላይ በመገኘትና የታዋቂዋን የብሩህ አእምሮ ባለቤት የነበረችውን የኤሚ ማክፈርሰንን ትዕይንታዊ የሆነ አገልግሎት በአንክሮ ትከታተል ነበር። ከዚህም በተጨማሪ በኤሚ የመጽሐፍ ቅዱስ ትምህርት ቤት ትምህርቷን የተከታተለች ሲሆን የራሷ የሆነ አገልግሎት ለመስራት ባላት ራዕይ ምክንያት በመጽሐፍ ቅዱስ ትምህርት ቤት ውስጥ የነበራት ቆይታ ውስን ነበር። የኤሚ ልጅ የነበረው ሮልፍ ማክፈርሰን ካትሪን በመጽሐፍ ቅዱስ ትምህርት ቤቱ ውስጥ የነበራት ቆይታ አናሳ ከመሆኑ የተነሳ አላስተዋለም ነበር። ምንም እንኳን ኤሚን በአካል ባታገኛትም የአገልግሎቷ በጎ የሆነ ተጽዕኖ ግን በእርሷ ላይ ይታይ ነበር። ይሁን እንጂ በሁለቱ መካከል ጉልህ የሆነ ልዩነት የነበረ መሆኑ የሚታወቅ ሲሆን ኤሚ ሰዎች የመንፈስ ቅዱስ ጥምቀትን አብዝተው እንዲፈልጉ ስታስተምር፣ ካትሪን ግን የመንፈስ ቅዱስ ጥምቀት አማኝ ብትሆንም አጽንቶ ሰጥቶ እርሱን ብቻ መፈለግን አታደፋፍርም ነበር። በእርሷ መረዳት የሚበልጠው የእግዚአብሔርን ቃል መካፈል ነው ብላ ታምን ነበር። ብዙውን ጊዜ ሰዎች ካትሪንን እና ኤሚን ቢያወዳድሩም ኤሚ በአገልግሎት ላይ ብዙ ሳትቆይ ወደ ጌቷ በሄደች የ6 ዓመት ዕድሜ ውስጥ ካትሪን በአገር አቀፍ ደረጃ ሰፊው ቅናን አትርፋ ነበር። የሚዲያ አገልግሎቷ የካትሪን መልእክቶች በመላው አሜሪካና ከባህር ማዶ በሚገኙ በርካታ ሀገሮች ላይ በአጭር ሞገድ የሬዲዮ ስርጭት ይተላለፍ ነበር። ተወዳጅነቷ እየጨመረ በሄደ ቁጥር በጉጉት የሚጠባበቁት አድማጮች ሄሎ ክቡራን እየጠበቃችሁኝ ነው የሚለውን በቅላጼ የተሞላ የካትሪን ድምፅ ይናፍቁ ነበር። የሬዲዮ መልእክቶቿ አሰልቺና በሃይማኖት ሥርዓት የተሞሉ ሳይሆኑ ቀለል ባለ መልኩ ማንም ሰው ጆሮ ሰጥቶ ሊሰማቸው የሚችልና የወዳጅነት መንፈስን የያዙ ጭውውቶች ይመስሉ ነበር። የአድማጮቿን ፍላጎት፣ ችግሮችና ትኩረት ያገናዘቡ ስለሆኑ በምትሰጠው ምክር፣ ማጽናናትና ማበረታታት የብዙዎች ሕይወት ይለወጥ ነበር።
ከአድማጮቿ ጋር የቅርብ ጭውውት የምታደርግ ያህል በመልእክቶቿ መሃል ከልብ የሆነ ሳቅና ፈገግታ አይጠፋም ነበር። አንዳንድ ጊዜ መልእክቷ በእንባና በዝማሬ የታጀበ ከመሆኑም ባሻገር ልክ በጉባኤ መካከል እንደምታገለግለው የሬዲዮ መልእክቷም ተመሳሳይ ገጽታ ነበረው። ብዙዎች ያልነበራቸው ብቃትና ችሎታ በካትሪን የሬዲዮ አገልግሎት ውስጥ ይታይ ስለነበር ወደ ጌታ ከሄደች በኋላ ለካትሪን ፋውንዴሽን ከሕዝብ በቀረበ ጥያቄ መሰረት ቆየት ያሉት መልእክቶቿ ለ6 ዓመታት ያህል በሬዲዮ ይተላለፉ ነበር። ካትሪን ከመሞቷ በፊት በሳምንት አንድ ጊዜ ለ30 ደቂቃ ያህል የሚተላለፈው የቴሌቪዥን ፕሮግራሟ ለ8 ዓመታት በአሜሪካ በሚገኘው ትልቁ የሬዲዮና ቴሌቪዥን ስርጭት ካምፓኒ ሲቢኤስ ኮርፖሬሽን ስቱዲዮ ውስጥ ይቀረጽ ነበር። የካትሪን መንፈሳዊ ተጽዕኖ በካርኔጌ አዳራሽ የነበረው አገልግሎቷ ወደ ፒተርስበርግ ፕሬስቢቴሪያን ቤተክርስቲያን ከተዛወረ በኋላ ለዓመታት ያህል በፒተርስበርግ የሚገኙ የመጽሐፍ ቅዱስና ስነ መለኮት ሊቃን ይካፈሉ እንደነበር ይታወቃል። በሕይወቷ የመጨረሻዎቹ 10 ዓመታት በሎስ አንጀለስ ሽሪን የመሰብሰቢያ አዳራሽ በየወሩ ፕሮግራም የነበራት ሲሆን በብዙ ሺህ የሚቆጠሩ ሰዎች የአገልግሎቱ ተጠቃሚ ከመሆናቸውም ባሻገር በመቶዎች የሚቆጠሩ ፈውሳቸውን ተቀብለዋል። በትላልቅ ቤተክርስቲያናት ኮንፈረንስ ላይና በዓለም አቀፍ ደረጃ በሚካሄዱ ብዙ ስብሰባዎች ላይ የሰበከች ሲሆን በተለይም በዴሞስ ሸካሪያን የተመሰረተ የሙሉ ወንጌል ነጋዴዎች ኅብረት ላይ ማገልገል ያስደስታት ነበር። የተአምራት አገልግሎቶችና ኮንፈረንሶች በአንድነት ሊቀናጁ ይገባል የሚለውን ሐሳብ ያቀረበችው ከመሞቷ ከዓመታት በፊት ነበር። የትላልቅ ኮንፈረንሶች በፕሮግራምና በጊዜ መጣበብ ምክንያት መገደብ መንፈሱ በነጻነት በጉባኤው መካከል እንዳይሰራ ያደርገዋል የሚል ምልከታ ነበራት። ለአገልግሎት ጥያቄ በሚቀርብላት ጊዜ ፕሮግራሙ እርሷ በምትፈልገው መንገድ እንዲቀናጅ ታሳስብ ነበር። በአገልግሎቷ ላይ ሙሉ ነጻነት የማይሰማት ከሆነ ወይም አስተምሯቸው የመጽሐፍ ቅዱስ መሠረት የሌለውና ጥያቄ ውስጥ የገባ አገልጋዮች ካሉ ፕሮግራሟን ትሰርዝ ነበር። ብዙውን ጊዜያት ካትሪን በስብሰባዎች ላይ በተገኘች ጊዜ የፕሮግራሙን ኃላፊነት የወሰዱ ሰዎች ለሷ ያስረክቧት ነበር። የትንሣኤ ሕይወት የካትሪን ስብከቶች በግልጥ ሲጋራ ማጨስንና መጠጥ መጠጣትን የሚኮንኑ አልነበሩም። በሌላ መልኩ እነዚህን ጎጂ ነገሮች መጠቀምን የምትደግፍ ባትሆንም በስብከቶቿ ከሰዎች ጋር ጠላትነትን መፍጠር ግን አትፈቅድም ነበር። አንዳንድ የፈውስ አገልጋዮች በዚህ ነገር ዙሪያ ያላቸውን የጥላቻ መልእክት በመኮነን እንደዚህ አይነት የአገልግሎት አካሄዶችን ስትደግፍም አትታይም ነበር። በሽታን ከሰይጣን ነው ብላ በፍጹም አስተምራ አታውቅም። ይህን ጉዳይ በመተው የእግዚአብሔርን ታላቅነት ብቻ ታውጅ ነበር። የሕዝቡን ዓይኖች ወደ እግዚአብሔር መመለስ ከቻልኩ ሁሉ ነገር ይስተካከላል ብላ ታምን ነበር። በመጀመሪያ አገልግሎቷ ላይ ሰዎች ከቤተ ክርስቲያን የሃይማኖት ሥርዓት ላይ ዓይኖቻቸውን እንዲያነሱ ታበረታታ የነበረ ቢሆንም ከተወሰኑ ዓመታት በኋላ ግን በቤተ ክርስቲያናቸው ውስጥ የሚያበራ ብርሃንንና የፈውስ ኃይል እንዲሆኑ ታደፋፍር ነበር። የካትሪን ሕይወት በጥቅሉ ጸሎት እንደነበር ይታወቃል። ምንም እንኳን አዘውትራ ለአገልግሎት ስለምትጓዝ በዕቅድ የተያዘ የጥሞና ጊዜ ባይኖራትም በሄደችበት ቦታ ሁሉ የጸሎት ስፍራና ጊዜ ነበራት። ከፕሮግራሞቿ በፊት በእግሮቿ እየተመላለሰች አንገቷን ቀና እና ዝቅ እያደረገች እጆቿን ወደ ላይ ያነሳችና ወደ ኋላ እያጣመረች ፊቷ በእንባ ተሸፍኖ አምላኳን ስትማጸን ትሑቱ ኢየሱስ ሆይ እባክህ መንፈስ ቅዱስን ከኔ አትውሰድብኝ በማለት ትጸልይ ነበር። ምንም እንኳን ይህ የጠለቀ ጸሎት የግል ጉዳይ ቢሆንም ለካትሪን ግን አልነበረም።
ብዙውን ጊዜ በጥያቄዎች ምክንያት ታቋርጥ የነበረ ቢሆንም ወዲያው ግን ካቆመችበት ተነስታ የጠለቀ ጸሎት ውስጥ ትገባ ነበር። ኦራል ሮበርትስ የተባለ አገልጋይ ከመንፈሱ ጋር የነበራትን ኅብረት ሲገልጠው ልክ አንድ ላይ ሆነው ጭውውት ያደርጉ የነበር ያህል ነው። ካትሪን መቼ እንደምትጀምርና መንፈሱ መቼ እንደሚሄድ አይታወቅም፣ ማወቅም አይቻልም። ሁለንተናዊ ትስስርና አንድነት ነው ብሏል። በካትሪን አገልግሎት በተለያዩ የሕይወት ጎዳናና ሙያ ላይ እንዲሁም በተለያዩ አብያተ ክርስቲያናት የነበሩ ሰዎች ይገኙ ነበር። ከነዚህም ውስጥ ካቶሊኮች፣ ኤጲስቆጶሶች፣ ባፕቲስቶች፣ ጴንጤቆስጦች፣ የታመሙ፣ በሞት አፋፍ ላይ ያሉ፣ መንፈሳዊ የሆኑ፣ ያልተለወጡና ጠጪዎች ይገኙበታል። ካትሪን እነዚህን የተለያዩ ሰዎች ወደ እግዚአብሔር ለማምጣት ጌታ የሚጠቀምባት አሸንዳ እንደሆነች ታውቅ ነበር። ማንኛውም ግርዶሽና መሰናክል የሆነ ነገርን በመሻገር ተመሳሳይ ወደሆነ መረዳት እንዲመጡ ታደርግ ነበር። እንዴት ነበር ይህን የምታደርገው? በእኔ እምነት ለመንፈስ ቅዱስ በተሰጠ ሕይወት ነበር። ብዙውን ጊዜ እንዲህ ብላ ስትናገር ትደመጣለች። ከማንኛውም አገልግሎት በፊት ለክርስቶስ ሞቻለሁ በማለት ደጋግሜ አስብ ነበር። ሁሉንም ቤተክርስቲያን ባቀፈ የወንጌላዊነት አገልግሎት ውስጥ እንደመሆኗ መጠን በእርሷ አገልግሎት ውስጥ በልሳን መናገርን ወይም መተርጎምን እንዲሁም ትንቢት መናገርን አትፈቅድም ነበር። ጉባኤውን በሚያውክ መልኩ አንድ ሰው እየጮኸ በልሳን ከተናገረ በሚስጥር ለአገልጋዮች በመንገር ከአገልግሎቱ ወጣ እንዲል ታስደርግ ነበር። ካትሪን በሁሉም የመንፈስ ቅዱስ ስጦታዎች የምታምን ብትሆንም የማያምኑና ያልተረዱ ሰዎች በእግዚአብሔር ላይ ያላቸው ወደ ውሳኔ ያልመጣ እምነት እንዲዘገይና ግራ እንዲጋቡ አትፈቅድም ነበር። ይህ ቢሆንም ግን ሰዎች በመንፈስ ኃይል መውደቃቸውን ትቀበል ነበር። ብዙዎችን ምልክት በማየት በእግዚአብሔር ድንቅ በሆነ ኃይል ሊያምኑ ችለዋልና። ካትሪን ይህን ሁኔታ ስታብራራ እኔ ላምን የምችለው ነገር የኛ መንፈሳዊ ስብና የእግዚአብሔርን ሙሉ ኃይል መሸከም ስለማይችል ከዚህ ኃይል ጋር ስንገናኝ መቋቋም ያዳግተናል። እኛ የተሰራነው አነስተኛ ኃይል ለማስተናገድ ሲሆን እግዚአብሔር ግን በመንፈስ ቅዱስ ውስጥ ሆኖ ከፍተኛ ኃይል የሚለቅ አምላክ ነው። ዘማሪዎች ወይም የሙዚቃ ሰዎች ሲያገለግሉ መድረኩን ለቃ አታውቅም። ከሕዝቡ እይታ ሳትርቅ በጥግ በኩል ሆና እየሳቀችና ቆማ እጆቿን እያነሳች እግዚአብሔርን ታመልክ ነበር። ካትሪን አንድ ቀን በጌታ ፊት ቆማ ስለ አገልግሎቷ እንደምትናገርና አገልግሎቷ እንደሚመዘን ታምናለች። በአገልግሎቷ ራሷን የመጀመሪያ ምርጫ አድርጋ ቆጥራ አታውቅም ነበር። ማንም ሰው ቢሆን አገልግሎቱ የሚጠየቀውን ዋጋ እስከከፈለ ድረስ በእግዚአብሔር ሊመረጥ ይችላል የሚል እምነት ነው የነበራት። ሁለተኛ ወይም ሶስተኛ ምርጫም ለመሆኗ እርግጠኛ አይደለችም። ነገር ግን አንድ ነገር ታውቃለች፣ እርሱም ለእግዚአብሔር እሺ ብላ መልስ መስጠቷ። የካትሪን አገልግሎት በመንፈስ ቅዱስ እንቅስቃሴ ውስጥ የታወቀና ፋና ወጊ አገልግሎት እንደሆነ ይኖራል። ለቁጥር የታከቱ ተአምራት። የላቁ ተአምራቶች የሚባሉት የትኞቹ ናቸው? በካትሪን አገልግሎት ውስጥ በብዙ ሺህ የሚቆጠሩ ተአምራቶች የተገለጡ ቢሆንም እርሷ ከፍተኛ ድርሻ የምትሰጠው ሰዎች ዳግም ልደትን ሲቀበሉ ነበር። በአንድ አገልግሎት ከመወለዱ ጀምሮ ሽባ የነበረ የ5 ዓመት ልጅ ማንም ሰው ሳይረዳው ወደ መድረኩ እየተራመደ የመጣ ሲሆን በሌላው አገልግሎት ላይ ለ12 ዓመት ያህል በዊልቸር ላይ የነበረች አንዲት ሴት ከባለቤቷ እርዳታ ውጪ ወደ መድረኩ መጥታለች። በፊላደልፊያ የነበረ አንድ ሰው ከ8 ወር በፊት የልቡን ምት ለማስተካከል መሳሪያ በደረቱ ውስጥ ተገጥሞለት የነበረ ሲሆን ካትሪን እጇን ጭና ከጸለየችለት በኋላ በደረቱ ላይ ከባድ ሕመም ተሰምቶት ወደ ቤት ሲመለስ መሳሪያ የተቀበረበትና ጠባሳ የነበረበት ቦታ በደረቱ ላይ አልተገኘም ነበር።
ወደ ሕክምናም ስፍራ በመሄድ ራጅ በተነሳ ጊዜ በደረት ውስጥ የነበረው መሳሪያ ያልተገኘ ሲሆን የልብ ምቱም የተስተካከለና ጤነኛ እንደሆነ በሐኪሞች ተረጋግጧል። የእጢዎች መሟሸሽ፣ የካንሰር ፈውስ፣ የዕውራን ማየትና የደንቆሮች መስማት የተለመደ ነበር። ከፍተኛ ራስ ምታት ወይም ማይግሬን በቅስበት ከሰዎች ላይ ይነሳ የነበር ሲሆን በመለኮታዊ ተአምራት የወለቁ ጥርሶች ይተኩ ነበር። በካትሪን ኩልማን አገልግሎት የታዩትን ተአምራት ለመዘርዘር አስቸጋሪ ነበር። በእግዚአብሔር ዘንድ ብቻ የታወቀ ነው ብንል ይቀላል። ካትሪን በአገልግሎቷ ላይ ብዙዎች ተፈውሰው ስታይ በደስታ ታነባ እንደነበር ይታወቃል። አንዳንዶች እንባዋ በእጆቻቸው ላይ ይንጠባጠብ እንደነበር ያስታውሳሉ። በተቃራኒው ሰዎች ከሕመማቸው ሳይፈወሱና በዊልቸር ላይ እንዳሉ ወደ ቤት ሲመለሱ በሐዘን ታለቅስ ነበር። አንዳንዶች ፈውሳቸውን እንዴት እንደተቀበሉና ሌሎቹ ደግሞ ለምን እንዳልተፈወሱ ለማብራራት ሞክራ አታውቅም። ኃላፊነቱን የእግዚአብሔር እንደሆነ ታምን ነበር። የእርሷ ድርሻ የእግዚአብሔርን ድንቅ ሥራ ማሳየት እንጂ ማስተዳደር እንዳልሆነ፣ መሪውና አስተዳዳሪ የወሰነውን ነገር ሁሉ ፈጽማ ለመታዘዝ እንደተዘጋጀች ትኖራለች። ነገር ግን ወደ ገነት በሄድኩ ጊዜ እግዚአብሔርን ከምጠይቃቸው ጥያቄዎች አንዱ ይህ ነው ትላለች። የሰሜኑ ሕዝብ ጎርፍ በ1952 ዓ.ም ነሐሴ ወር ላይ በአክሮን ኦሃዮ በሚገኘው የሬክስ ሁምባርድ ቤተክርስቲያን ከ15,000 በላይ ለሚሆን ሕዝብ ካትሪን ሰብካ ነበር። የካትሪን የሰንበት ማለዳ ፕሮግራም ከመድረሱ በፊት ፖሊሶች ወደ ሬክስ ሁምባርድ መኖሪያ ቤት በመሄድ ቄስ ሁምባርድን ከ18,000 ሰዎች በላይ በቤተክርስቲያኑ ደጃፍ ላይ ስለሚገኙ አንድ መፍትሄ ማዘጋጀት አለብህ በማለት አሳወቁት። ሰዓቱ ከሌሊቱ 10 ሰዓት ሲሆን አገልግሎቱ የሚጀምረው ከጠዋቱ 5 ሰዓት ላይ ነበር። ካትሪን በአገልግሎቷ ውስጥ ብዙውን ጊዜ ቤተክርስቲያኑ ከሚችለው ሰው በላይ ሲገኝ የምትሰጠውን መፍትሄ በማስተዋል ፕሮግራሙ ከሚጀመርበት ጊዜ 3 ሰዓት ቀደም ብሎ ከጠዋቱ 2 ሰዓት ላይ እንዲጀመር ለቄስ ሁምባርድ ነገረችው። የቄስ ሁምባርድ ባለቤት ማውዱ ኤሚ ካትሪን በዛን ዕለት እስከ ቀኑ 8 ሰዓት ተኩል ድረስ እንዳገለገለች ታስታውሳለች። ከዚህ ስብሰባ በኋላ የሁምባርድ ቤተሰብ በአሜሪካ ከ1960 እስከ 1970 ዓ.ም በነበረው ዘመን የታወቀ ትልቅ ቤተክርስቲያንና የቴሌቪዥን አገልግሎት በአክሮን ኦሃዮ ሊመሰርቱ ችለው ነበር። በአክሮን በነበራቸው አገልግሎት ካትሪንና የሁምባርድ ቤተሰብ የሕይወት ዘመን ወዳጅነት ሊመሰርቱ ችለዋል። በዚህ ጊዜ ነበር ካትሪን በልብ ሕመም እየተሰቃየች መሆኑ በሕክምና የታወቀው። ይሁን እንጂ በመንፈስ ቅዱስ ላይ ሙሉ በሙሉ በመደገፍ አገልግሎቷን ቀጥላ ነበር። የአገልግሎቷ ድርቀትና የሰራተኞቿ ውድቀት። ይህ ጊዜ ካትሪን በመንፈሳዊም ሆነ ከመንፈሳዊ ውጪ ባለው ዓለም ውስጥ ታዋቂነትን እያተረፈች የመጣችበት ጊዜ ነበር። በዓለም ያሉ ታላላቅ ተዋናያንና ታዋቂ ሰዎች ወደ ስብሰባው ይመጡ የነበረ ሲሆን የካቶሊኩ ጳጳስ በቫቲካን ባለችው ቤተክርስቲያን እንድታገለግል በመጋበዝ የእርግብ መልክ የተቀረጸበት የአንገት ሐብል በስጦታ መልክ አበርክተውላታል። በአሜሪካ የሚገኙ ትላልቅ ከተሞች የከተሞቻቸውን ቁልፍ ሲያበረክቱላት የቬትናም ሕዝብ ሳይቀር ለተጎዱ ሰዎች ላደረገችው አስተዋጽኦ የክብር ሜዳሊያ አበርክተውላት ነበር። በእርግጥ በዚህ ክብር መካከልም የተገለጠ ተግዳሮት ነበር። ከነዚህ ተግዳሮቶች ውስጥ አንዳንዶቹን ችላ ብትላቸውም ሌሎቹ ግን የውስጥ ስሜቷን ጎድተው ያለፉ ነበሩ። ከነዚህ መካከል ሰራተኞቿ የነበሩት የዲኖና የፓውል ክደት ነበር። ካትሪን የሚዲያ አገልግሎቷን በተመለከተ ከፍተኛ ኮንትራት እንደተፈራረመች ባወቁ ጊዜ ዲኖና ፓውል የተባሉት ሁለት ሰራተኞቿ ከፍተኛ የሆነ ክፍያ በነበራቸው ኮንትራት ላይ እንዲጨመር በመጠየቃቸው ካትሪን ከስራ ልታባረራቸው ችላለች። በአገልግሎቷ የመጨረሻ ዓመታት ስለምትቀጥራቸው ሰራተኞች ባህሪ የጠለቀ እውቀት ያልነበራት ሲሆን በቀላሉ ሰዎች ደስ ስላሰኟት ብቻ ከመረጠች በኋላ ብዙም ሳይቆይ ባህሪያቸው እየተቀያየረ የልብ ሕመም ያስከትሉባት ነበር። በሰዎች ቅጥር ላይ የነበረ ሐሰት የመነጨው
ከነበራት የተጣበበ የአገልግሎት ፕሮግራም የተነሳ በአካልና አእምሮ ድካም ውስጥ መሆኗ ሲሆን ሁኔታው ግን ዋጋ ሊያስከፍላት ችሏል። በዙሪያ ባሉ ሰዎች በኩል ከውሳኔ ካለመረዳት የተነሳ ስህተቶች ቢከሰቱም በመንፈስ ቅዱስ እንቅስቃሴ ውስጥ ግን ስጋና ደም እድል ፈንታ እንዲያገኙ በፍጹም ፈቅዳ አታውቅም ነበር። ከዚህም በተጨማሪ በእግዚአብሔር ሥራ ውስጥ ለእርሷ የምትሰጠው ድርሻ ካለመኖሩም ሌላ ሁልጊዜም ቢሆን ክብሩን ለእግዚአብሔር ትሰጥ ነበር። አገልግሎቷ እያደገና በሙላት እየተዘረጋ በሄደበት ወቅት ላይ ታዋቂነት ያላቸውና ከፍተኛ ጉባኤ ያዙ ቤተክርስቲያናት በዘመናቸው በመንፈስ ቅዱስ ሥራ ላይ ለነበራት ያልተበረዘና ያልተከለሰ አገልግሎት አመስግነዋት ነበር። ካትሪን በአገልግሎቷ የተደበቀ አጀንዳ ወይም የወደፊት የራስ ጥቅምን በማሰብ የሰራችው ነገር አልነበረም። በእጇ ላይ መልስ ላልነበራቸው ጥያቄዎች አውቃለሁ የሚል የማስመሰል ባህሪ የላትም። ይልቁንስ መንፈስ ቅዱስን ላለማሳዘን አብዝታ ትጠነቀቅ ነበር። በሕይወት ዘመኗ ሁሉ ቅን፣ ታማኝ፣ ለአገልግሎቷ የተሰጠችና ታታሪ ነበረች። የወንበሮቹን መሰበር አለማየቷ በ1968 ዓ.ም ላይ ፓት ሮበርትሰን እና የአገልግሎቱ አጋሩ ጂም ቤከር ባደረጉላት ግብዣ መሰረት ከ3000 በላይ ሕዝብ የተሰበሰቡበት ቦታ በማገልገል ላይ ያለች ድጋፍ የሌላቸው መቀመጫዎች በመሰባበራቸው ብዙዎች በወለል ላይ ወድቀው ነበር። ለተጎዱት ሰዎች እርዳታ የሚያደርገው ቡድን በስፍራው ደርሶ ተገቢው እርዳታ ከተደረገ በኋላ አግዳሚ ወንበሮቹ በታጣፊ መቀመጫዎች ተተክተው ስብሰባው ሊቀጥል ችሏል። ሁኔታዎች ተስተካክለው ወደ ነበሩበት ቦታ እስኪመለሱ ድረስ ካትሪን ያላስተዋለች መሆኑ ብቻ ሳይሆን የስብከቷን ግማሽ አገባዳው ነበር። ካትሪን በ1968 ዓመተ ምህረት ላይ በነበራት ዓለም አቀፍ አገልግሎት ወደ እስራኤል፣ ፊንላንድና ስዊድን ተጉዛ ነበር። ከነበራት መልካም ግንኙነት የተነሳ በሁሉም ሀገር ሕዝቦች ዘንድ መልካም ተቀባይነት የነበራት ሲሆን በነበሩት የሚዲያ ፕሮግራሞች ላይ በሕይወቷ የሚሰራውን የመንፈስ ቅዱስ ኃይል ሁልጊዜም ቢሆን ትገልጠው ነበር። በአሜሪካን የሬዲዮና የቴሌቪዥን ስርጭት ሲቢኤስ ኮርፖሬሽን ስቱዲዮ ሰራተኞች የነበሩ ካትሪን ወደ ሕንፃው ስትገባ የተለየ ድባብ ስለሚፈጥር አስቀድመው ያውቁ ነበር። በ1975 ዓመተ ምህረት ላይ በ60ዎቹ መጨረሻ ዕድሜ ላይ በነበረችበት ጊዜ ምንም እንኳን በህመም ላይ ብትሆንም በእስራኤል የሁለተኛው የዓለም ኮንፈረንስ ላይ ተጋብዛ በመንፈስ ቅዱስ ርዕስ ላይ ለማገልገል ሄዳ ነበር። እድሜዋ ገፍቶ የነበረና አካሏም በህመም ውስጥ ቢሆንም አገልግሎትን በተመለከተ ግን ምን ጊዜም ቢሆን ጉልበታም ነበረች። በዚህ ስብሰባ ላይ ቦብ ሙንፎርድ የተባለ የስተት አስተማሪ የነበረው ደቀ መዝሙር እንደሚገኝ በሰማች ጊዜ ጉዞውን ለመሰረዝ ብታቅማማም ሐሳቧን ቀይራ በቦታው በመገኘቷ በመካከለኛው ምስራቅ የሚገኙ የእስራኤል ክርስቲያኖች የመንፈስ ቅዱስ አገልግሎት ተጠቃሚ ሆነዋል። ነፍሴ ሐሴት ታደርጋለች። የመጨረሻው የካትሪን ኩልማን የተአምራት አገልግሎት የተካሄደው በህዳር 16 1975 ሎስ አንጀለስ ካሊፎርኒያ በሽሪን አዳራሽ ውስጥ ነበር። በሆሊውድ ውስጥ በነበረው የካትሪን ኩልማን ቢሮ ውስጥ ትሰራ የነበረች ሴት ካትሪን ከህንፃው ወጥታ ስትሄድ የተመለከተችውን ነገር ልትረሳው የማትችለው ነበር። ጉባኤው ሁሉ አዳራሹን ለቆ ከሄደ በኋላ ካትሪን በጸጥታ ወደ መድረኩ ጫፍ ሄደች። አንገቷንም ቀና አድርጋ እያንዳንዱን መቀመጫ እንደሚመለከት ሰው ሰገነቱን ትቃኝ ጀመር። ጊዜው ልክ እንደ ዘላለም የረዘመ ይመስል ነበር። ካትሪን አንገቷን ዝቅ አድርጋ ሁለተኛውን ሰገነት እየቃኘች እያንዳንዱን ረድፍ መቀመጫ በዓይኗ ትከተል ነበር። በመቀጠልም የምድሩን ወለል እያየች የእያንዳንዱን መቀመጫ ትቃኝ ጀመር። በካትሪን አእምሮ ውስጥ የነበረው ሐሳብ መገመት ከቻል ትዝታዎች፣ ድሎች፣ ፈውሶች፣ የደስታ ሳቅና እንባ መሆናቸውን እናስባለን። ካትሪን ወደዛ መድረክ እንደማትመለስ አውቃ ይሆን? በዛ ሰዓት በምድር ላይ የነበራትን አገልግሎት እየተሰናበተችው? ያቺ ቀን ካለፈች ከ3 ሳምንት በኋላ ካትሪን የልብ ቀዶ ጥገና ከተደረገላት በኋላ በቱልሳ
ኦክላሆማ ሂልክረስት የሕክምና ማዕከል ውስጥ በሞት አፋፍ ላይ ነበረች። በዚህን ሰዓት በቱልሳ ኦክላሆማ በመኪና ንግድ ውስጥ ቀደም ሲል የነበረ ቲንክ ዊልከርሰን ለተባለ ሰው የአገልግሎቱን ኃላፊነት ሙሉ በሙሉ ሰጥታ ነበር። ቲንክ ዊልከርሰን ጄኒ ዊልከርሰን የተባለች እውነተኛ የእግዚአብሔር ነቢይት ልጅ ነበር። የካትሪንና ዊልከርሰን ቆይታ ለ10 ወራት ብቻ የቆየ ነበር። የልብ ቀዶ ጥገናውን የት ማድረግ እንዳለባት ቦታውን የመረጠው እርሱ በመሆኑ በዊልከርሰን ላይ እምነት ሊያድርባት ችሎ ነበር። አብዛኛውን የንብረቷን ድርሻ ለእርሱ ተናዛ ነበር የሞተችው። የቀድሞዎቹ የካትሪን ሰራተኞች ለእርሱ በተጠየቁ ጊዜ የሰጡት መልስ ውስጥ የሐሳብ መከፋፈል ነበር። አንዳንዶች ካትሪንን በዊልከርሰን ትታላለች ሲሉ፣ ሌሎቹ ደግሞ በካትሪን የመጨረሻ ሰዓት ላይ ከእግዚአብሔር የተላከ ሰው ነበር ብለው ያምናሉ። ይሁን እንጂ የነበሩ የዜና አገልግሎቶች ከካትሪን ጋር ረጅም ዓመት የቆየችው ሜጊ ሃርትነር አነስተኛ ድርሻ ስታገኝ እንዴት ዊልከርሰን ትልቁን ድርሻ ወሰደ የሚለውን ወሬ ያናፍሱ ነበር። ዊልከርሰን በ1992 ዓ.ም በአሜሪካን ኦክላሆማ ፍርድ ቤት ቀደም ሲል ይሰራ በነበረው የመኪና ንግድ ማጭበርበር ተከሶ ሊፈረድበት ችሎ ነበር። እስከ 1993 ዓ.ም የበጋ ወር ድረስ እንደሚፈታ ፕሮግራም በተያዘለት ጊዜ ውስጥ እርሱና ባለቤቱ ከካትሪን ኩልማን ጋር የነበራቸውን የጠበቀ ወዳጅነት የሚገልጽ መጽሐፍ ለማውጣት እቅድ መያዛቸውን ይታወቅ ነበር። ዊልከርሰን ለካትሪን በነበረው አክብሮት ምክንያት በእነዚህ ሁሉ ዓመታት ግንኙነቱን ሚስጥር ሊያደርገው ችሏል። በእኔ እምነት ሊነገር የሚገባው ታሪክ በእጁ ላይ ያለ ይመስለኛል። ወደ ዘላለም ቤቴ ልሂድ። በሂልክረስት የሕክምና ማዕከል ካትሪን እንዲጎበኙ ከተፈቀደላቸው በጣት ከሚቆጠሩ ሰዎች መካከል ኦራል ሮበርትስና ባለቤቱ ይገኙ ነበር። ወደ ክፍሏ ገብተው በአልጋው አጠገብ የፈውስ ጸሎት ሊያደርጉ ሲዘጋጁ የሆነውን የተለየ ክስተት ኦራል ሮበርትስ እንዲህ ሲል ያስታውሳል። ከሕመሟ እንድታገግም ለመጸለይ እንዳሰብን ካትሪን በተረዳች ጊዜ እጆቿን በሚጋርድ መልኩ ወደ ሰማይ አውጥታ ጠቆመቻቸው። የኦራል ሮበርት ባለቤት ኤቭሊን ባለቤቷን እየተመለከተች የእኛን ጸሎት አልፈለገችም፣ ወደ ዘላለም ቤቷ መሄድ ትፈልጋለች በማለት ተናገረች። የካትሪን እህት ሚርትሊ በበኩሏ አንድ አይነት መልእክት በካትሪን ተቀብላ ስለነበር ካትሪን ወደ ቤቷ መሄድ ትፈልጋለች በማለት ሁኔታውን አረጋገጠችላቸው። በጣም ድንቅ የሆነችው ባለቀይ ጠጉሯ እመቤት ለትውልዳችን የመንፈስ ቅዱስን አገልግሎት በማስተዋወቅና የብዙ ሚሊዮኖች ልብ እንዲቀልጥ በማድረግ በመጨረሻ የልቧን መሻት ተቀበለች። መንፈስ ቅዱስ ለመጨረሻ ጊዜ በእርሷ ላይ ወርዶ ፊቷ ያበራ እንደነበር ይነገራል። በክፍሏ የነበረችው ነርስ በአልጋዋ ዙሪያ የነበረው የክብር ብርሃንና ሙቀት ሊገለጥ የማይችል ሰላም በክፍል ውስጥ ፈጥሮ እንደነበር ታስታውሳለች። ካትሪን ጆሃና ኩልማን የካቲት 20 1976 ዓመተ ምህረት አርብ ምሽት 2 ሰዓት ከ20 ላይ ከጌታ ጋር ለመሆን ወደ ዘላለም ቤቷ አቀናች። ዕድሜዋም 68 ዓመት ነበር። በግሊንደል ካሊፎርኒያ ፎረስት ሎን የመታሰቢያ ፓርክ የተካሄደውን የቀብር ስነ ስርዓት የመራው ታዋቂው የእግዚአብሔር አገልጋይ ኦራል ሮበርትስ ነበር። የካትሪን ኩልማን የመቃብር ስፍራ ኤሚ ማክፈርሰን ከተቀበረችበት ከ1 ኪሎ ሜትር በታች የሆነ ርቀት ላይ ነበር የሚገኘው። ካትሪን በሞተችበት ሰዓት እግዚአብሔር ለኦራል ሮበርትስ ራእይ አሳይቶት ነበር። በራእዩ እግዚአብሔር ተመሳሳይ የሆነ አገልግሎት በማስነሳት በመላው ዓለም ሁሉ እንደሚያስፋፋና ይህም ቅባት በካትሪን ኩልማን ውስጥ ከሰራው የእግዚአብሔር ቅባቱ ኃይል መጠን የላቀ እንደሚሆን ተናግሮት ነበር። ካትሪን ኩልማን ልዩ ሀብት ነበረች። በትውልዳችን የሚሰራውን የመንፈስ ቅዱስ አሰራርና መንገዱን እንድናውቅ አገልግሎቷ ለኛ ፋና ወጊ ነበር። ከመንፈስ ቅዱስ ጋር ኅብረት እንድናደርግና እንድንወደው ልታሳየን ሞክራለች። በእርግጥም መንፈስ ቅዱስ ወዳጃችን እንደሆነ ለኛ ገልጦ የማሳየት ችሎታ ነበራት። በመሆኑም ማንም ቢሆን እሷንም ሆነ ምዕራፏን መዝጋት አይችልም። መላው ሕይወቴን በሥጋ ዓይኔ አይቼ በማላውቀው ለአንዱ በመሰጠቴ ዓለም ሁሉ ሞኝ ብሎ ይጠራኛል። በእርሱ መገኘትና ሕልውና ፊት
ቆሜ ምን መናገር እንዳለብኝ አውቃለሁ። የኢየሱስን ድንቅ የሆነ ፊት ስመለከት አንድ የምናገረው ነገር አለኝ። ሞክሬያለሁ። ጠንቅቄ በተረዳሁት መልኩ ራሴን ሰጥቻለሁ። ሁሉን እንዲችል ባደረገው በእርሱ ፊት ስቆም መዋጀቴ ፍጹም ይሆናል።